ክብር እንዲነካ አንፈልግም። ያም የታዘዝነው በቁርአን ላይ ነው። አላህ የሌሎችን እምነት አትሳደቡ እምነታችሁን ታሰድባላችሁና ጌታችሁን ታሰድባላችሁ ስላለ ይሄንን እናናደርግ። ሰዎች በአስተምሮት ይጥሩ፣ ይስበኩ፣ አደባባዩን ይቆጣጠሩ፣ ችግር የለብንም። ሐቅ ያለው ሜዳው ላይ ይውጣ። ነገር ግን የእምነቱን ረምዝ ይሆኑ የእስልምና ከነፍሳችን በላይ የምንወዳቸው ነብይ አንድ አይደለም 100 ጊዜ ፊዳ የምንሆንላቸው ነብይ መንካት ግን የዚህን ኡማ ክብር መንካት ነው። ስለዚህ ዝም እንደማንል ሊያውቁት ይገባል። እንደ ተቋም እንቅስቃሴ ተጀምሯል። እስልምና ጉዳይ ተቋሙ ክስ ይመሰርታል። ይህን ድርጊት ዛሬም ትናንትን በፈጸሙ ሰዎች ላይ የህግ አስከባሪ አካላቶች ሰዎቹ በህግ ቁጥጥር ስር እንዲውሉ አላስፈላጊ ነገር እንዳይደረግ እንዲያደርጉ በህግ ተጠያቂ እንዲሆኑ እንጠይቃለን። ህጋዊውን ስርዓት ተከትለን እንሄዳለን። ይሄን ያነሳሁት እናንተ ወጣቶች ዲናችሁን ስተው ይሄ ነው ማንነታችሁ የሚመጣው። እናንተን የሚደፍረው በማንነታችሁ አይቶ ነው። ስለዚህ በእናንተ ዘመን ነብዩ መነካት ሞት ነው። ይሄንን እሺ እንደሰማችሁት ነው። ያነሳቸውን 3 ጉዳዮች በቅደም ተከተል ለመናገር ሞክራለሁ። የመጀመሪያ ቁርአናችን የሌሎችን ሃይማኖት አትሳደቡ የእናንተን እንዳይሰድቡባችሁ ይላል። ታዲያ ቁርአን ለምንድነው ክርስቲያኖችና አይሁዶችን አላህ ያጥፋቸው የሚለው? ከፍጥረት ሁሉ ክፎች ናቸው ለምን ይላል? ለምን ክርስቲያኖችን ከአረብ ምድር አስወጣቸው ነበር በህይወት ቢኖር ኑሮ ለምን አለ ሙሐመድ? አይሁዶችን ድንጋዩ ዛፉ ሁሉ እየመሰከረ በኔ ተደብቋና ግደል እያለ አይሁድ ተገድሎ እስካላለቀ ድረስ ለምንድን ነው ትንሣኤ አይመጣም ወይም የመጨረሻው ጊዜ አይመጣም የምትሉት? ታዲያ የሰው ሃይማኖት በስም እየጠራ የሚራገም መጽሐፍ ይዘህ ሃይማኖት አይሳደብም የሰው ሃይማኖት አይነካም ለምን ትላለህ? አንተ የምትናገረውን እንመን ወይስ ቁርአን የሚናገረውን እንመን? ቁርአን የሚናገረውን ካመን ቁርአን ክርስቲያኖችና አይሁዶችን ሲራገም የተሳሳተ መረጃ ስለ ክርስቲያኖች ሲሰጥ ስማቸውን እየጠራ ሲሳደብ ሲራገም ነው የምናየው። አንተ ደግሞ የሰው ሃይማኖት አትንኩ ይላል ትላለህ። አይጋጭም ይሄ ነገር? ሁለተኛ እኛ የምንወዳቸውን ነብይ ፊዳ የምንሆንላቸውን አልክ እኮ። ፊዳ ሁኑላቸው፣ ራሳችሁን ሰውላቸው። መሰዋት አይደለ? ራሳችሁን ሰውላቸው። እናቴንም አባቴንም ስለ ነብዩ ሰዋለሁ ብለሃል። እናትንም አባትንም ራስንም ሰዋ። ታዲያ እኛን ስለ መሰዋት ለምን ታስባላችሁ? ለነብዬ ሰዋለሁ ካልክ ሰዋ ራስህ። ታዲያ እኛን ስለ መሰዋት ለምን ታስባላችሁ? ወደኛ ለምን ታምጡታላችሁ? የምትወደው ከሆነ ራስን የምትሰዋለት ከሆነ በዲንህ በሃይማኖትህ ራስን ሰዋ እንጂ ሰው ለመሰዋት ነብያችን የነካ እንሰዋለን የሚለው ነገር ትክክል አይደለም። ይሄ ሰውን ለረብሻ ለጦርነት የማነሳሳ ስራ እየሰራህ ነው። ሶስተኛ ለወጣቶቹ እየነገርካቸው ያለው ምንድነው? እስልምናውን ከነኩብን እንደገደሉን ቁጠሩ፣ መሐመድን ከነኩብን እንደገደሉን ቁጠሩ፣ እናንተ ወጣቶች ነው ብለህ ስለ ጦርነት ነው እያንቀሳቀስክ ያለው። ስለዚህ ወጣቱን ጦርነት እያንቀሳቀስክ ያለ አንተ ዛሬ ብቻ አይደለም አለ በኢትዮጵያ ላይ ጂሃድ መታወጅ እንደሚቻል የጻፍከው መጽሐፍ አለ። እሱን መስረጃ ሁሉ እናመጣለን። ሌላው በፍርድ ቤት ስለ መክሰስ ተናግረሃል። በጣም ቆንጆ ነው። እኛን ክሰሰን፣ ፍርድ ቤት እኛ እንከራከራለን። ማን የሰው ሃይማኖት እንደሚሳደብ፣ ማን የሰው ሃይማኖት እንደሚራገም፣ ማን የሰው ሃይማኖት እንደሚነካ ፍርድ ቤት የምናየው ይሆናል። ይሄ በጣም ቆንጆ ሰላማዊ መንገድ ነው። ጥሩ አድርገሃል። እምነታችሁን ነክተን ከሆነ እናንተ እምነታችን አልነካችሁ ከሆነ ቁርአናችሁ እምነታችን አልነካ ከሆነ ኡስታዞቻችሁ እምነታችን አልነኩ ከሆነ መጽሐፍቶች አልተጻፉ ከሆነ በፍርድ ቤት ማስረጃዎችን ስለምናቀርብ ችግር የለም። ነገር ግን ወጣቶችን ለጦርነት ማነሳሳትና ሙተናል እንሰዋለን የሚለው ሐሳብ መጠቀም ግን ይሄ አሸባሪነት። ይህን የአሸባሪነት አካሄድ ደግሞ ማቆም አለብን። እስኪ እኔን ክሰሰኝ። ፍርድ ቤት ካንተና ከኔ ጥፋተኛው ማን እንደሆነ ይፈርዳል። እኔ ጋር ብዙ መረጃዎች ስላሉ ያንተ። ስለዚህ ክሰሰን፣ ፍርድ ቤት እንቆማለን፣ ማስረጃዎችን እናቀርባለን። ይሄው በአደባባይ እኮ ወጣቶችን ለጦርነት እያነሳሳህ ነው። ወንድሜ ጌታ ኢየሱስ ይወድሃል። ያ ሲያሳድዱት፣ ያ ሲተፉበት፣ ሲሞቱት፣ ብዙ ነገር ሲያደርጉት የሚያረጉትን አያውቁምና ይቅር በላቸው ያለ ራሱን ሰጥቶ ሌሎችን ያዳነ
ስለሱ እንድንገልለት ያላዘዘ ሕያው ጌታ በሰውነት የተገለጠ ክርስቶስ አለ እና ወደሱ እንጂ አንድ ለሞተ አካል በሕይወት ለሌለ አካል ኢየሱስም ተነሳ ለምን ሐዲስና ቁርአን ተነበበ ብለህ ሰዎችን ለመሰዋት ወጣቶችን የምታነሳሳ ከሆነ ይሄ አደገኛ ነው። ና ወደ ፍቅር አምላክ ወደ ክርስቶስ። በዓለም ዙሪያ ያላችሁ ሙስሊም ወንድሞችና እህቶች የዋሃብያው ቡድን ሰው ሊያስገድላችሁ፣ ጸጸት ውስጥ ሊያስገባችሁ፣ ሃይማኖታችሁን ሰዎች ገዳይ፣ የሰው ሃይማኖት የሚነካ በግድያ የሚያምን አርጎ እንዲያስብ እንዲስል እያደረጉባችሁ። ስለዚህ ብትነቁና እንደጀመራችሁት መጽሐፍ ቅዱስ ላይ የምትጽፏቸው ጽሑፎች አሉ፣ የምትናገሯቸው ነገሮች አሉ፣ የውይይት ሐሳቦች አሉ፣ የትችት ሐሳቦች አሉ። ቀጥሉ። ምላሹንም ደግሞ ቻል አድርጋችሁ ስለ ቁርአን፣ ስለ መሐመድ፣ ስለ እስልምና የሚጻፉትን ከኛ የሚሰነዘሩትን ሐሳቦች፣ የሚሰነዘሩትን ጥያቄዎች ሐዲስና ቁርአን ስለ መሐመድ ሲናገር ስናነብ እሱን ችላችሁ ውይይታችሁን ቀጥሉ። አያስችለንም እኛ ነብያችን ከቁርአንና ከሐዲስ ተጠቅሶ ሲነገር መታገስ አንችልም ካላችሁ እናንተም ቁርአናችሁ ውስጥ ያለውን ስለ ክርስትና ያለውን ስድብ፣ ጥላቻ እሱን አስወግዱ። ስለ ክርስትና የጻፋችኋቸውን መጽሐፍቶች አስወግዱ። ስለ ክርስትና የተሳደባችኋቸውን ስድቦች፣ ትችቶች አስወግዱ። እኛ 100% እስልምናን ማንሳት፣ ቁርአንን ማንሳት፣ ሐዲስን ማንሳት እናቆማለን። ቃል እንገባላችኋል። ግን ቁርአናችሁ ውስጥ ያለውን ስለ ክርስትና የሚራገመውን፣ ስለ ክርስትና የሚሳደበውን፣ ክርስቲያኖችን አላህ ያጥፋቸው፣ ግደሏቸው፣ አጥፋቸው የሚለውን ከቁርአንና ከሐዲስ አስወግዱልን፣ እኛ እናቆማለን። እሱን እስካላስወገዳችሁ ድረስ ግን እኛ ምላሽ መስጠታችንን አናቆም። ለክሱ ችግር የለም። ፍርድ ቤት ጥያቄ ስንጠየቅ ምላሽ የምንሰጥ ይሆናል። ለግድያውም ችግር የለም። ግደሉን። አምላካችን ሙቱ እንጂ ግደሉ ስላላለን ለመሞት ግን ዝግጁ ነው። ለማንኛውም አቡበከር ክሱን ከጀመርከው ክሰሰንና ፍርድ ቤት ምላሹን ይሰጣል። ማን ጥፋተኛ፣ ማን የሰው ሃይማኖት እንደሚነካ፣ ማን በሰዎች ላይ እንደሚዝት እዛው መረጃዎቹን እያወራን እየተነጋገርን ፍርድ ቤቱ የሚወስነው ይሆናል። ለማንኛውም ጌታ ኢየሱስ ይወድሃል። ሙስሊሞች ጌታ ኢየሱስ ይወዳቸዋል። እኛም እንወዳቸዋለን። ተባረኩ።